ነስኪ ቁጭ በይ። እስካሁን የት ነበርሽ? ያው ትምህርት ቤት ነው። ከማንም ጎረምሳ ጋር ስትዘላዘይ ቆይተሽ ትምህርት ቤት ነው ስትይ ትንሽ አታፍሪ? የምን ጎረምሳ? እየጠየቅሽ ነው? አንቺ ልጠይቅሽ እንጂ የት ነበርሽ? እማዬ ምን እያወራሽ እንደሆነ ምንም አልገባኝም። አትዋሺ። ምንድን ነው እማዬ? እማዬ ትዋሽኝ ነው ወይ? ንገሪኝ እማዬ። እንዴ አንቀሽኛል እኮ። ምን ነበር የፈለግሽው? ሙሽ ተጎረመሰ ተደረሰ። ጭራሽ ጎረምሳ ላይ መንጠልጠል ጀመርሽ እንዴ? እማዬ ትክክል እኮ አይደለም የምታወሪው ነገር። ጉድ እኮ ነው እናንተ። መቼ ነው የሚገባሽ? ንገሪ፣ መቼ ነው የሚገባሽ? የምታወሪው ነገር ምንም ትክክል አይደለም። ምን ለሳትጭኝ መልስ እንዳትሰጭኝ። ይቺ እናቴ ወፍ ዘራሽ እያወራሽ ነው እማዬ። ዘጊ ሰበ ባለጌ። ምንድነው እንደዚህ ከጣሪያ በላይ የሚያስጨዋቸው? ልጅክ ናታ ከማንም ጎረምሳ ጋር ስትንዘላዘል ቆይታ ትምህርት ቤት ነበርኩኝ ትለኛለች። ቁጭ በይ። እድል የሰማሁት ነገር እውነት ነው? እውነት አይደለም አባዬ። እኔ ስለሚወራው ነገር ጭራሽ አልገባኝም። እኔ ያለ ዛሬ እኮ ልጁን አይቼው እንኳን አላውቅም። አጋጣሚ ቁጭ ብለን እያወራን ፎቶ አነሱኝ። እሱ ደርሷት ነው እንጂ ሌላ አዲስ ነገር አይደለም። እየዋሸሽ ነው? አሁን እየዋሹ አይደለም፣ እውነቱን እየነገርኩት ነው። እድል ተረጋጊና አይን አይኔን እያየሽ የምጠይቅሽን ጥያቄ መልሽልኝ። ከልጁ ጋር ምንም አይነት ግንኙነት የላችሁ? አባዬ አንተ እኔን ሳይ ምንም አይነት ግንኙነት የለኝም። አታምጣው ሲሉት አምጥቶ ቆለለው አሉ። አንቺ ጭራሽ ገና ለገና ስንት ጊዜ ቆይቶ የመጣው ሰው ስትሚበት ትንሽ አታፍሪም? ከአሁኗ ደቂቃ ጀምሮ ዝም በይ። ምን ማለት ነው? ለኔም እኮ ልጄ ናት። ዝም በይ! አሃ እያገዝክላት ነው ማለት ነው? ዝም በይ! አባዬ ስሚሽ ካም በኋላ ትንፍሽ እላለሁ ብትይ በዚህ እጃ አንቅሻለሁ። እኔ ዝም በይ ካልኩሽ ዝም ትያለሽ። እኔ ሂጂ ስልሽ ትሄጃለሽ። እኔ ቁሚ ስልሽ ትቆሚያለሽ። እንዴ ተስፋዬ፣ ቆይ ምን እየሆንክ ነው እንዴ? ሁሉን ነገር አውቀዋለሁ። አዎ ትንሽ ደቂቃ ነው የሰጠሁሽ። ይሄ ደቂቃ አለቀ ማለት በዚህ እጄ አይንሽ እያየ አንቄ ነው የምገልሽ። አሁን ሂጂ ከፊቴ ጥፊ። ውጪ! እየሰማሁሽ ነው። እንድትሰማኝ አይደለም ፈልገው። ምን ሆነሽ ነው? ምን እያደረክ እንደሆነ ልትነግረኝ ትችላለህ? ደግሞ ምን አደረኩኝ? አንተ ሰውዬ ልታሳብደኝ ነው እንዴ? ቆይ ለምንድን ነው ተስፋዬ እንደለቀቅክ አልነገርከኝ? ሰዓቱንስ ለምንድን ነው ያላሳወቅከኝ? ያምሻል እንዴ? ልለቀው እንደሆነ ነግሬሻለሁ። ደግሞም እራት አዘጋጂ፣ እኔም ልመጣ እችላለሁ ብዬሽ ነው። ባለመምጣት የደበረሽ እንዴ? እኔ እየቀለድኩኝ አይደለም። አንተ ግን ምን እንደተፈጠረ እየገባህ አይደለም። እሺ ምን አደረገ? እጁን አነሳብኝ እኮ እዛ የሚያምረው ጉንጬ ላይ እጁን አነሳብኝ። አይደለም ለመምታት ለመሳም የሚያጓጓ ጉንጬ ላይ እኮ ነው እጁን ያነሳው። የትኛው ጉንጭሽ? እኔ የማላውቀው ሌላ ፊት አለሽ እንዴ? እኔ የማውቀው ፊትሽ ከሆነ ለማቃጠል የተፈጠረ እንጂ ለመሳም የተፈጠረ አይደለም። ደግሞ አስቢ፣ ከዚህም በላይ ሊሆን ይችላል። ጠንቀቅ በይ። አቤት አቤት፣ አልገባኝም። በትንሹም በትልቁም አልገባኝም ማለት ስልጣኔ አይደለም። ለመረዳት ሞክሪ። ቆይ ነው የምለው ግን ማለት ነው አንተ ማድረግ የምትፈልጋቸው ሌላ ነገሮች አሉ እንዴ? አሁን ጥሩ አድርገሻል።
ለማንኛውም አሁን የምሰራው ስራ ስላለ ከዚህ በላይ ላወራሽ አልችልም። እኔ ደግሞ ላናገርክ እፈልጋለሁ። ስለፈለግሽ አይሆንም፣ ምርጫ ሰጥቼሻለሁ። እሺ፣ በአንተ ምርጫ ተስማምቻለሁ። ቬሪ ጉድ። አሁን ጎበዝ ሆነሻል። ቦታውን ቴክስት አድርግልሻለሁ። እዛ ቦታ ተገናኝተን ስለ ሁሉም ነገር እናውላለን። እሺ፣ ቻው። አባዬ ያ ሁላ ጊዜ ለምንድን ነው የጠፋው? ለምንድን ነው ያስጨነቀኝ? አይ በሰላም ነው። ራሴን ማዳመጥ ስለፈለግኩ ዝም ብዬ ራሴን ድብቅ አድርጌ ነው። አትዋሸኝ እስቲ፣ አይኖቼን እያየ መልስ። አባዬ እኔ እኮ አውቃለሁ። ቆይ ለምንድን ነው እንደዛ ሁሉ ያደረግከው? እኔ አስጠላሁክ? ቤቷ አስጠልቶክ ነው? ያኔ ግን እኮ እንደዚህ ነበር የምትለኝ። አንቺ ማለት የሚስቴ ምትክ ነሽ ነበር የምትለኝ። አንቺ ማለት ህይወቴ ነሽ። ሚስቴ ስትናፍቀኝ በአንቺ ውስጥ አያታለሁ አይደለም የምትለኝ። ታዲያ ሁላ ነገር ወዴት ሄዶ ነው? ንገረኝ አባዬ፣ ለምንድን ነው እንደዚህ የጠላኸኝ? አሁን ወደ ቤት ትሄዳለህ። ቤት ገብተህ የድሮ ላይፍን ትቀጥላለህ። ምንም እንዳልተፈጠረ ምንም እንዳልሆነ አክት አድርጋለህ። አንድ የተለየ ነገር አደርጋለሁ ብትል አንገትህን ቀነጥስልሃለሁ። ይሄንን ቃል እገባልሃለሁ። ደግሞ እንደማደርገው እወቅ። ሁሉ ጊዜ በሄድክበት ቦታ ሁሉ ይሄንን ነገር አስብ። የተናገርኩትን ነገር አደርጋለሁ። ቀጥላውን የኔ ልጅ አንቺ የኔ ወርቅ ነሽ። የኔ ሁሉ ነገሬ ነሽ። ሁሉ ነገሬ፣ ተስፋዬ። እንዴ ያለ አንቺ እኮ እኔ ምንም ነኝ። ባዶ እኮ ነኝ። ባዶ። ያለ አንቺ እኮ መኖር አልችልም። እንዴ አንቺን ትቼ ይገርምሻል፣ ሁሉን ነገር ትቼ እርግፍ አድርጌ ነበር የሄድኩት። ግን ናፈቅሽኝ። ናፍቆትሽ አሸነፈኝ። እኔ ተሸነፍኩ፣ አንቺ አሸነፍሽኝ። በጣም እኮ ነው የምወድሽ። አንቺን ማጣት አልችልም። እባክሽ ልጄ፣ እባክሽ ልጄ፣ ሁሌ ሁሌ በርችልኝ። ሁሌ ጠንካራ ሰው ሁኝልኝ። አባዬ ከዚህ በኋላ ጠንካራ ልጅ ደግሞ ግን ደግሞ አንድ ነገር ቃል እንድትገባልኝ እፈልጋለሁ። ከዚህ በኋላ በምንም አይነት ታምር ቢሆንም በቃ ጥለኸኝ እንዳትሄድ። በፍጹም በፍጹም ጥዬሽ አልሄድም። እኔና አንቺ ማንም ምንም አይለያየንም። ምንም ሞት እንኳን ቢመጣ እኔን እንጂ አንቺን በፍጹም አይነካሽም። በፍጹም እንዲሁም ከዛሬ ቀን ጀምሮ ቃል ገባልሻለሁ፣ አምላክ እስኪወስደኝ ድረስ በምወዳት እናቴ ስም ቃል ገባልሻለሁ። እሺ ቃል ገባልሻለሁ። በቃ እኔም አንተ ጠንካራ እንድትሆን ነው የምፈልገው። እንደዚህ እንድታዝን አልፈልግም። ኖ እንዴ እያዘንኩ እኮ አይደለም። እንትን ነው ይሄ ደስታ፣ የናፍቆት ስሜት፣ አንቺን የማግኘት ስሜት በቃ ምንድን ነው
ስሜቴን መቆጣጠር ስላቃተኝ እንጂ ሐዘን አይደለም። ይህ ሐዘን አይደለም። እኔ እኮ ባልነበርኩበት ሰዓት ጠረንሽ ራሱ ይርበኛል ልጄ። እንዴት ብዬ ላስረዳሽ? ይሄ ይኸውልሽ አባትነት ፍቅር ምንድን ነው? አባቴ ስትይኝ የሚሰማኝ የደስታ ስሜት ናፍቆት ነው እንጂ እንደዚህ የሚያደርገኝ ሐዘን አይደለም ልጄ። እኔም ጠንካራ ነው ሆነልሽ። ሐዘን አይደለም፣ ሐዘን አይደለም፣ ደስታ ነው። ሐዘን አይደለም። እማዬ ምን እየተካሄደ ነው ያለው? ችግር የለውም። ምን እንዳሰበን ያውቃለሁ። ሁሉንም ነገር አስተካክለዋለሁ። ሁሌ አስተካክለዋለሁ። ከዛ ግን አንድ ነገር እንኳን አስተካክለሽ አይቼሽ አላውቅም። አንቺ የመጣሽው ንዴቴን ልታባብሽው ነው እንዴ? እማዬ እጁን እኮ ነው ያነሳብሽ። አዎ እጁን ነው ያነሳብኝ። ምን ችግር አለው? ባለቤቴ እኮ ነው። ለአንቺ ደግሞ አባትሽ። አባትሽ ነው ያልሽው? አባቴ እንዳልሆነማ ጠንቅቀሽ ታውቂያለሽ። ማለት ምንድን ነው የምታወሪው? አባቴ እንዳልሆነና ከሱ እንዳልወለድሽኝ እያወቅሽ በተደጋጋሚ አባትሽ ነው ስትይኝ አይደለም ብዬ ብዙ ጊዜ ነግሬሻለሁ። አስታወስሽው? አልገባኝም። እንደ ዛሬም ገብቶሽ አያውቅም። አባትነት ምን እንደሆነ ታውቂያለሽ። አባቴ ማን እንደሆነ ታውቂያለሽ። ለምን እንደምታሽኝ ግን አላውቅም። እኔ ትክክለኛውን አባቴን ማወቅ እፈልጋለሁ። ደም ውስጥ ያለውን አባቴን ማወቅ እፈልጋለሁ። ይህን ሰካራም ማወቅ አልፈልግም። ተረጋጊ። ዝም ብለሽ አትጩኝ ያልሽኝ? ገና ምን ተናገርኩሽና? ከዚህ በላይ ነው የምጮኸው? እሺ ትክክለኛ ወላጅ አባቴን ማወቅ እፈልጋለሁ። ነገርኩሽ እኮ አባትሽ ነው አልኩሽ እኮ። ጥሩ፣ እንደዛ ከሆነ የዲኤንኤ ምርመራ እፈልጋለሁ። አዎ አባትሽ ነው ብለሽ እርግጠኛ እስከሆንሽ ድረስ ምርመራውን ማድረግ እፈልጋለሁ። ምን አልሽ አንቺ? ከኔ ከወለድኩሽ ከኔ ካማጥኩሽ እናትሽ የበለጠ ማንም ያመጣውን ነጫጩባ ምርመራ ነው የምታምኚው? ንገሪኝ እንጂ ዶክተሮች ምንሽ ነው ወይ የምታምኚው? አንቺን እኮ ነው የማናግርሽ። እኔ እናትሽ ነኝ፣ እውነቱን የማውቀው እኔ እናትሽ። አባትሽ ነው ብዬሻለሁ፣ አባትሽ ነው። ከዚህ በኋላ እንደዚህ አይነት ጥያቄ እንዳትጠይቂኝ፣ ሰምኛለሽ? አባዬ። አቤት የኔ ልጅ። ሁሉም ነገር እዚህ ጋር እንዲያበቃ ፈልጋለሁ። ምኑ? ሁሉም ነገር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። አልገባኝም። አባዬ በደንብ ገብቷል። በቃ ለእኔ የሰጠኝን ውክልና ቀደደውና ሁላችንም የሚደርስብንን ድርሻችንን ስጠን። እኔ የምፈልገው ሰላም ነው። በዚህ ንብረት ምክንያት ሰላሜን ያጣሁት። አንቺ ልጅ አቀልጂ። አባዬ እየቀልድኩ አይደለም። እኔ ንብረት አይደለም የምፈልገው፣ ፍቅር ነው የተራብኩት። ፍቅር ነው አባዬ፣ የእናት ፍቅር፣ የእህት ፍቅር፣ የቤተሰብ ፍቅር። ያንን ነው የምፈልገው። እኔ ንብረት አልፈልግም። ለነገሩ አልፈረድኩሽም። ስታድጊ ገንዘብ ምን ማለት እንደሆነ፣ ንብረት ምን ማለት እንደሆነ ሲገባሽ ገንዘብ ከፍቅር እንደይበልጥ፣ ንብረት ከሰው ልጅ እንደይበልጥ ያኔ ነው የሚገባሽ። ያኔ ለነገሩ አሁን አልፈርድብሽም። ልጅ ነሽ፣ አልፈርድብሽም። ይኸውልህ አባዬ፣ ምናልባት አንተ የምትለው ነገር ትክክል ሊሆን ይችላል፣ ግን ደግሞ እኔ በዚህ ሰዓት የሚያስፈልገኝ ያጣሁትን ፍቅር ነው። ነገ እኔ ምን እንደምሆን አላውቅም። እናቴ እህቴ ምን እንደሚሆኑ
ምን ይቅጠማቸው? ምንም ማውቀው ነገር የለም። አንተስ ነገ ላይ ለሚፈጠረው ነገር ማስረጃ አለ? ስለ ነገ የምታውቀው ነገር አለ? በቃ የሚበልጠው ፍቅር ነው። ፍቅር ደግሞ መሰረት ነው። ስለዚህ ውክልናውን ቀደደውና ለሁላችንም የየድርሻችን ስጠን። አለበለዚያ ደግሞ ዝም በይ። ዝም ማለት ትችላለሽ። አንድ ነገር ልንገርሽ፣ ቆይ ይሄ ሀብትና ንብረት በእነሱ እጅ ቢሆን ኖሮ አንድ ቀን እዚህ ቤት አታድሪም ነበር። አንድ ቀን እኔን ለምን የፈለጉኝ ይመስልሻል? ለንብረትና ለገንዘብ ብለው። ንብረትና ገንዘቡን በአንቺ ስም ባላረገው ኖሮ አንቺ ዛሬ ከዚህ ቤት ተባረሽ ነበር የማገኝሽ። ገባሽ? አይደለም አባዬ፣ የምር ነበር ሲፈልጉ የነበረው። እኔ ሁሉንም ነገር አይቻለሁ። እናቴ የምር ነበር ስትፈልግ የነበረው። የልጅነት ባሌ፣ የልጆቼ አባት እያለች፣ ቤቲም ደግሞ አባቴ ጠፋ ብላ ፖሊስ ጣቢያ ለፖሊስ ጣቢያ ስትሽከረከር ነበር የምትውለው። አይደለም። አታምነኝም? አታምነኝም አባቴ? ወዴት ልትሄጂ ነው? ወዴት ስሄድ ምን አገባ? ወዴት ልትሄጂ ነው? ነገርኩህ እኮ ይሄ አንተን የሚመለከት ጉዳይ ስላልሆነ የትም ቤት አይመለከትም። ወዴት ልትሄጂ ነው? ምን ፈልገሽ ነው የምትሄጂው? ነገርኩህ ይሄ አንተን የሚመለከት ጉዳይ አይደለም። አንተ የትም እንደፈለክ ስትሆን ከርማ አይደለ እንደ መጣው። ስለዚህ ዛሬ ደግሞ የኔ ተራ ነው። እንደፈለክ እሆናለሁ። ወደው አይስቋሉ። ቆይ እኔ የነበርኩበት የደስታ ቀን፣ እኔ የነበርኩበት ደስታ ውስጥ በኖርሽ ብዬ በተመኘው። ኧረ እባክህ እንደፈለክ ከማንም ጋር ስጨፍርና ገንዘብን ጨርስ አይደለም እንደ መጣው። ስለዚህ ዛሬ ደግሞ የኔ ተራ ነው። ሴትዮ ሌላ አማርኛ አትናገሪ። አሁን የት መሄድ ነው የፈለግሽው? ነገርኩህ እኮ አያገባህም። ስሚኛለሽ? ይህን ቤት ጥለሽ ወጣሽ ማለት ዳግመኛ ብትመለሽ ሁለት እግርሽን አሳጥሬ እዚሁ ማስቀርሽ። ኧረ እባክህ ወንዶች ሲፈክሩ አይተሃል? እባክህ ትሰማኛለህ? አንድ ነገር ልንገርህ፣ እኔ ላይ አንድ ነገር አድርጋለሁ ብትል ምን ሊከተል እንደሚችል በደንብ ጠንቅቀህ ታውቀዋለህ። ሴትዮ አባዬ ልቀቃት እንጂ። ወዴት ልትሄጂ ነው? አይመለከትሽም። እድል ግቢና ተኚ። እኔና እሷ የምንጨርሰው ጉዳይ አለ። አይሆንም። የተፈጠረውን ነገር ማወቅ እፈልጋለሁ። ትሰማለህ? እኔ እንዳንተ ባለጌ አይደለሁም። ጨዋ ወልዶ ጨዋ ያሳደገኝ ነኝ። ውጭ ታራለች ብለህ እንደሆነ እኔ እንደሆነ አላደርገውም። እሺ ኧረ እባክሽ። ጨዋ ያሳደገው ልጅ ነዋ። በዚህ ሰዓት ዝም ብሎ የሚወጣው መፎከሩን ትችልበታለህ። ለማንኛውም ስመለስ እንነጋገራለን። በቃ ግቢና ተኚ። አልገባኝም። እድል ግቢና ተኚ አልኩሽ። ግቢና ተኚ። ሄሎ ሳሚ። አቤት። አንድ ጊዜ ብቻ አውራኝ። ስለምንድን ነው የማወራሽ? ስለምን እንደማወራማ ታውቃለህ? አላውቅም። እኔ አንተ የምትለውን ሰውዬ አላውቀውም።
እንኳን አባቴ ሊሆን እኔ በጭራሽ የማውቀው ሰው አይደለም። እኔ ምንም የማውቀው ነገር የለም። ይኸውልሽ እኔ መኖር እፈልጋለሁ። እኔም ወንድሜም ቢሆን መኖር እንፈልጋለን። በአንቺ የተነሳ እኔ መሞት አልፈልግም። እኔም በእኔ ምክንያት ምንም ነገር እንድትሆኑ አልፈልግም። ግን እሺ እኔስ ምን ላድርግ? ጨነቀኝ እኮ። አትቀልጂ። አሁን ቀልሽን አቁሚና ከዚህ በኋላ ዳግመኛ አትደውይልኝ። እሺ አንድ ነገር ብቻ አድርገኝ። እሺ ምንድን ነው? በቃ ድጋሚ አልደውልልህም። ግን ቢያንስ ለአንዴና ለመጨረሻ ጊዜ ሰውየውን አብረን እናገኘው። ከጀርባ ስላልተመቸውት ፊት ለፊት ሄጄ ልጋፈጠውና ይግደለኝ? ምን እያልሽ ነው? በቃ ማስጠንቀቂያውን ተቀብያለሁ እና አድርጌዋለሁ። እሱ ፊት ሆኜ ነው የደወልኩልሽ። ምን እንደምትፈልግ ልትነግረኝ ትችላለህ? ሰላምታ አይቀድምም? ይኸውልህ እየቀለድኩኝ አይደለም። ምን እንደምትፈልግ ልትነግረኝ ትችላለህ? ምን እፈልጋለሁ? የምፈልገው ነገር ቢኖር እኮ አንቺን መጠየቅ አያስፈልገኝም። በራሴ ሁሉን ማድረግ የምችል ሰው ነኝ። ቆይ አንተ ሰውዬ ከኔ ምንድን ነው የምትፈልገው? አነጋገርሽን አስተካኪ። ዳግመኛ አላርምሽም። ቆይ ለምንድን ነው የማትሆኝ? ለምንድን ነው ሰላሜን የማትሰጠኝ? ለምንድን ነው ሰላሜን የማትሰጠኝ? በቃ ተወኝ አልኩ። ተወኝ፣ በቃ ተወኝ። ምን ሆነሻል? የሆንሽውን ነገር እኮ ፊት ለፊት መናገር ትችላለሽ። ምን ዳር ዳር ያስብልሻል? የሆንሽውን ነገር ፊት ለፊት ተናገሪ። አሁን ለማይ እኮ ጨዋ ምስኪን ምንም የማታውቅ እኮ ነው የምትመስለው። እንደሱ እንኳን አልመስልም። ገና ስታይ ዱርዬ፣ አስፈሪ፣ ትንሽ ደባሪ ይመስላል። ካለ ስሜ ስም አትስጪኝ፣ ደስ አይለኝም። ሰዎች የዋነ ሲሉኝ እንኳን እናደዳለሁ። ነገር ግን ጨካኝ፣ ክፉ ሲሉኝ በጣም ደስ ይለኛል። ለምን እንደሆነ ታውቂያለሽ? ያን ጊዜ ነው ወንድ እንደሆንኩ የሚሰማኝ። ኧረ እባክህ ወንድነት ሰላም መንሳት ነው እንዴ? ወንድነት የሰውን ትዳር መበጥበጥ ነው? ወንድነት የአንድን ሴት ህይወት መበጥበጥ ነው ወይ? ንገረኝ እስኪ። አነጋገርሽን አስተካኪ። ደግሞም ድጋሚ እንዳትጮይ። ለምጠይቅህ ጥያቄ ትክክለኛ መልስ እፈልጋለሁ። የምትጠይቂው ጥያቄ ከወንድነት ጋር የተገናኘ ከሆነ አልመልስልሽ። ምክንያቱም መንገዳችን የተለያየ ነው። የተሳፈርነው አውቶቡስ አንድ ሊሆን ይችላል፣ ነገር ግን የምንወርድበት መንገድ የተለያየ ነው። የህይወታችንም ግብ እንደዚሁ ለየቅል ነው። አትፈላሰፍ እባክህ። ቆይ ለምንድን ነው ቤትን ያገኛት? ለምንስ ነው አባትሽ ነኝ ያልካት? አሁን ገና ጨዋታውን ጀመርሽው። ቤቲን ባገኛት ኖሮ አባቷ እንደሆንኩ ብቻ አልነበረም ነግራት፣ የእድልንም እናት እንዴት እንዳስወገድሽ ጭምር ነግራት ነበር። እኔንም እንዴት ከጨዋታ ውጪ እንዳደረጋችሁኝና ለእንደዚህ አይነት የበቀል እሳት ውስጥ እንደከተታችሁኝ ሁሉ ከየምክንያቱ እየዘረዘርኩ አስረዳት ነበር። እየቀለድኩ አይደለም። የመቀለድ እመስልሻለሁ እንዴ? እኔ የትኛውን ምርጫ የምመርጥ ይመስልሃል? የትኛውንም ምርጫ ብትመርጪ ከአንደኛ ውስጥ ህይወት አለ፣ ከአንደኛ ውስጥ ደግሞ ድጋሚ የማይመጣበት ነው። ምን ነገር እንደነሳኝ ታውቃለህ አይደል? አንዳንድ ሰው በራሱ መንገድ ላይ ደስተኛ ሊሆን ይችላል። ያሸነፈ፣ የሮጠ፣ የሄደ ይመስለዋል።
ነገር ግን ያ ሰው ቀድሞት በቦታው እንዳለ በምንም አላወቀም ነበር። ያደረከኝን ነገር እያንዳንዷን ነገር እያሰብኳት ነው። አየሽ፣ አንቺ በእሳት መጫወታችሁ ወደ ታች አድርጊው። ይሄ የጀግናዎች መጫወቻ ነው። አድርጊው ወደ ታች። ስንት ደቂቃ ልስጥሽ? ድጋሚ እነግርሻለሁ፣ ይሄንን ማድረግ አትችይም። የማይሆን ውርርድ ውስጥ አትግቢ። እባክህ እንደዚህ ነው እንዴ የምታስበው? አሁን ገና ተሳስተሃል። ታዲያ ምን ታስቢያለሽ? አይኔን እያየሽ ተኩሺ። የቱ ጋር ነው መተኮስ የምትፈልጊው? ግንባሬ ላይ? ደረቴ ላይ? ተኩሻ በይ ተኩሺ። አዎ ደረት ላይ ይሻለኛል። እዚህ መጥፎ ደረት ላይ። አይ ምላስክ ላይ ነው የሚሻለኝ። እነዚህ መጥፎ የሚተፉት ምላስክ ላይ፣ እሱ ጋር ነው የሚሻለኝ። 5 ደቂቃ ሰጥሻለሁ። በ5 ደቂቃ ውስጥ አይኔን እጨፍንልሻለሁ። የማታደርጊው ከሆነ ግን ሰላሜን ነስተኛል። ሁሉ ነገሬን አሳጥተኛል። ቤተሰቤን፣ ልጄን፣ ሁሉ ነገሬን። ስለዚህ ለአንተ ምን ቀረኝ ብዬ ነው መሳሳልህ? ንገረኝ፣ ምን ቀረኝ ብዬ ነው መሳሳልህ? እሺ ትችያለሽ። ፈረሱም ሜዳውም ይኸው ያሽው እሳት ነው። የምትተኩሹ ከሆነ የምር የእውነት ይጎዳል። የማትተኩሹ ከሆነ ግን አንቺኑ ይጎዳሻል። 1 2 3 4 5 እባክህ እንዳታደርገው። ለምን ሲባል? ለልጃችን ሲባል። እኔ ቃሌን እጠብቃለሁ። ደጋግሜ ነገርሽ ነበር በእሳት አትጫወቺ ብዬ። በእሳት መጫወትና ቃል መጠበቅ እንዴት እንደሆነ አሳይሻለሁ። እባክሽ እኔን እንደፈለግሽ እባክሽ። ልጄን ግን ጫፏ እንዳትነኳት እባክሽ። ሰማኛለህ? አሁን እዚህ ወረቀት ላይ ትፈርማለህ። ያለበለዚያ ደግሞ በአንተና በልጅ ህይወት ትወስናለህ ማለት ነው። ገባህ? ልጄ